بسم الله الصلاة والسلام على رسول الله وعلى آله وصحبه ومن والاه أحبة الكرام ውዴቶችና ወንድሞች ሁላችሁም ባላችሁበት የአላህ ሰላም ከእናንተ ጋር ይሁን። ኢንሻአላህ እንግዲህ እንደተለመደው ዛሬም አጠር ያለ ቆይታ አብረን ይኖሩናል ኢንሻአላህ። እዚህ አጠር ባለ ጊዜ ወይም ባጠር ባለ ሰዓት ኢንሻአላህ በተቻለ አቅም አጠር አድርገን ለማየት እንሞክራለን። በሚኖረን ሰዓት በሚኖረን ጊዜ ከህይወታችን ጋር የተገናኘ ወይም ከህይወታችን ጋር የተያያዘ አንዳንድ መልእክቶችን ለመተዋወስ እንሞክራለን ማለት ነው ኢንሻአላህ። እነሱም የምናያቸው ነገራቶች ከህይወታችን ጋር የተያያዙ ናቸው። አንድ ሰው በዚህ ዱንያ ላይ ሲኖር የራሱ የሆነ የሚሰራው ስራ የራሱ የሆነ ተኸሱስ ይኖረዋል። አንድ ሰው ወይ ነጋዴ ነው ወይም ደግሞ እርሻ አራሽ ነው ወይም መምህር ነው። ብቻ የሆነ የራሱ የሆነ የሚሰራበት የስራ ዘርፍ አለው ማለት ነው። ስለዚህ በምንሰራው ስራ በምናደርገው ነገር ላይ ብዙ ጊዜ እንሰራለን፣ እንለፋለን፣ እንጥራለን። ግን በምንሰራው ስራ በምናደርገው ጥረት ምንም እርካታን አይሰማንም ወይም እርካታ የለንም። ለዛ ኢንሻአላህ እስኪ ከነዚህ ነገራቶች ጋር የተገናኘ የተወሰነ ነገር ለማየት እንሞክራለን ማለት ነው። መጀመሪያ ስለ ታጅር። አሁን አንድ ሰው ነጋዴ ሲሆን በሚነግደው ነገር ላይ ነጋዴ ማለት የሆነ ነገር ይገዛን ይሸጣል ማለት ነው። በመግዛት ወይ የሚገዛ ነው ወይ የሚሸጣል ነው። ሻጩም ገዢውም ሁለቱም ነጋዴ ሲሆኑ ከአንዱ ገዝቶ ወደ ሌላ ያሳልፋል ማለት ነው። የነጋዴ ማለት ይሄ ነው። አሁን ይሄ ነጋዴ በንግዱ ላይ በረካ እንዲኖረው ደስተኛ እንዲሆንበት እንዴት ማድረግ አለበት ስንል ረሱል ሰለላሁ ዐለይሂ ወሰለም አልበይዓኒ ፊል ኺያር ማ ለም የተፈረቃ ይላሉ። ሁለት ነጋዴዎች ሁለት ጋዥና ሻጮች እስካልተለያዩ ድረስና አብረው እስካሉ ድረስ ፊል ኺያር በምርጫ ላይ ናቸው ይላሉ። ያኒ አንድን ነገር ገዝተን ወይም አንድን ነገር ገዝተን ሻጩና ገዢው እስካልተለያዩ ድረስ ሁለቱም ምርጫ ላይ ናቸው። አይ አልተስማማኝም ብሎ አንዱ የማፍረስ መብት አለው ማለት ነው እስካልተለያዩ ድረስ። ላኪን መተለን እኔ አሁን የሆነ እቃ ገዛሁኝ፣ የሆነ እቃ ከሆነ ሰው ላይ ስገዛ ያ የሸጠልኝ ሰው ከኔ ጋር እስካለ ድረስ አይ ይሄ ቃል ተመቸኝ ብዬ መመለስ መብት አለኝ በሸሪዓ አንፃር። ይሱም ደግሞ አይ ይሄ ብር አላዋጣኝም እቃ ይመለስልኝ የማለት መብት አለው እስካልተለያየን ድረስ ማለት ነው። ግን ከተለያየንሳ ለምሳሌ አንዳችን ያን ቦታ ለቀን ከተለያየን በኋላ ግን የመመለስ መፍት የለንም አንዳቸው የሁለቱ ተስማምተው በስምምነት ካረጉት እንጂ ያ ለምሳሌ እኔ ገዝቼ ከተለያዩ በኋላ ያ ሰው ያ ብር አላዋጣኝ መልስልኝ ያለ ቢመጣ የሚመለስ እንትን የለውም። አንድ ይሄ ነው። ሌላ በዚህ ጉዳይ ላይ ምን ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለ ሁለት ነጋዴዎች ሲናገሩ ምን ይላሉ? ወይን ሰደቀ ወበየነ እውነትን ከተናገረ እውነቱን ተናግሮ በእውነቱ ከሰራ ወይን ሰደቀ ወበየነ ቡሪከ ለሁማ ፊ በይዕሂማ ይላል። ወይን ከተመ ወከዘበ ሙሒቀት በረከቱ በይዕሂማ ይላል። አንድ ሰው ነጋዴ በሚነግድ ሰዓት አንድ ስራ በሚሰራ ሰዓት ያ የሚሸጠውን ነገር እውነቱን ተናግሮ ከሸጠ ወይም እውነቱን ከተናገረ በረካ ይኖረዋል ያ የሚሰራው ስራ ማለት ነው። የቀረ የሚቀጥፍ ከሆነ ወይም የሚዋሽ ከሆነ ግን ያ ስራው በረካ ያጣ ወይም በረካ ቢስ ይሆናል ማለት ነው። ስለዚህ ኢንሻአላህ የምናደርገው ስራ ወይም የሆነ ነገር በሚሸጥ ሰዓት እውነተኛ ያለውን ነገር እውነቱን ከተናገረ ለምሳሌ አይብ ካለው የሆነ ዕቃ ስንሸጥ ያ ዕቃ አይብ ካለው ወይም የሆነ ነውር ካለው ወይም አሳፋሪ ነገር ካለው ያንን ነገር እውነቱን ተናግረን ከሸጥን ይሄ ነገር ነውር አለው ወይም ይሄ ነገር ከዚህ አንፃር ሁለት አለው ብለን እውነቱን ከተናገርን ማለት ነው የሻጩም የገዢውም ሽያጩ ላይ በረካ አላህ ያረግላቸዋል ያሉ ሰለላሁ ዐለይሂ ወሰለም። ግን ከዋሹሳ ከደበቁ ያ የሚሰሩት ስራ ላይ የሚሸጡት ሽያጭ ላይ ከደበቁና ከዋሹ ያ ሽያጫቸው ወይም ያ ግብይታቸው በረካ አልባ ይሆናል ይላሉ። እዛ ኢንሻአላህ በረካ እንዲኖረው ከተፈለገ ምን
ምን መሆን አለበት? በእውነት ላይ የተመሰረተ ንግድ ወይም በእውነት ላይ የተመሰረተ ስራ መሆን አለበት ማለት ነው። ሌላው ኢንሻአላህ አሁን የሆነን ስራ ስንሰራ በምንሰራው ስራ ላይ ስኬታማ እንዲሆን ከሚያደርጉን ነገር ወይም ውጤታማ እንዲሆን ከሚያደርጉን ነገር መሀል ሌላው ምንድነው? ተወኩል ነው፣ በአላህ ላይ መመካት። ለምን በሐዲስ በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተጠቀሰው ዑመር ኢብኑ ኸጣብ የተናገሩት ላይ ለው አነኩም ኩንቱም ተተወከሉነ ሐቀ ተወኩል ለረዘቀኩም ከማ የርዙቁ ጠይረ ተግዱ ኺማሰን ወተሩሑ ቢጣና ይላሉ። እናንተ እኮ እውነተኛ መመካትን በአላህ ላይ የምትመኩ ቢሆን ኖሮ እውነተኛ በአላህ የምትመኩ ተመኪዎች ብትሆኑ አዋፋትን ወይም ወፎቹን እንደሚመግበው እንደሚረዝቀው አላህ ለእናንተን ይመግባችሁ ነበር፣ ይረዝቃችሁ ነበር ይላሉ። ለምን ከተባለ ወፎቹን በምንመለከት ሰዓት፣ ወፎቹን በምናያቸው ሰዓት ጠዋት ላይ ዝም ብሎ ሆዳቸውን ባዶ ሆኖ ይወጣሉ፣ ሪዝቅ ፍለጋ ማለት ነው። ግን ማታ ላይ ሲመለሱ ሆዳቸው የሞላ ሆኖ ይመለሳሉ፣ በአላህ የተወከሉ ሆኖ ይወጣሉ ማለት ነው። ለዚያ በምንሰራው ስራ ላይ ተወኩል ካለ፣ በአላህ መመካት ካለ ሌላ በምንሰራው ላይ ስኬታማ ወይም ውጤታማ እንድንሆን ከሚያደርጉ ነገር ይሆናል ማለት ነው። እና ኢንሻአላህ እነዚህን ነገራቶች ከተከተልን ወይም እነዚህ መስመሮች ተከትለን የምንሄድ ከሆነ ሰላማዊና ደስተኛ የሆነን ስራ ይኖረናል ማለት ነው። ለዛሬ ኢንሻአላህ በዚህ ይልቃን መሰለኝ። ቀጣይ ላይ በሌላ ርዕስ ላይ ለእናንተ ይዤላችሁ እመጣለሁ አላህ ካደረሰን ማለት ነው። ግን ለዚህ አዲስ ከሆናችሁ ለሌሎችም ማጋራትን አትርሱ። እንዲሁም አባል ያልሆናችሁ አልተቀላቀላችሁ በመቀላቀል አባል ሆኖ ሁሌም በየቀኑ ኢንሻአላህ አዳዲስ ነገራቶች እና አብረን የምንመለከት ከህይወታችን ጋር የሚገናኙ ወይም ከኛ ጋር የተገናኙ ስራዎችን አብረን ሁሌ የምናይ ይሆናልና ያልተቀላቀላችሁ ካላችሁ አባል ሁኑ። ሁለተኛ ይህን ደግሞ ያስፈልጋቸዋል ብላችሁ ለምታስቡት ሰዎችም ሼር አድርጉላቸው ወይም አጋሯቸው ማለት ነው። ኢንሻአላህ በሚቀጥለው ጊዜ አላህ በሌላ ርዕስ በሚጠቅመን ነገር ላይ አላህ ያገናኘን። እስከዚያው ድረስ ሁላችሁም አላህ ከእናንተ ጋር ይሁን። አላህ በሰላም ያገናኘን። ወሰላሙ አለይኩም ወረህመቱላሂ ወበረካቱህ።